የአንጀት ጥገኛ ትላትሎች ወይም ደግሞ ፓራሳይት ተብሎ የሚጠሩት ከሆዳችንና ከአንጀታችን አልፈው አእምሮአችንን፣ ጉበታችንን፣ መገጣጠሚያዎቻችንና ጡንቻ እንደዛም ደግሞ የሰውነታችንን ደም እንደሚጎዱ ስንቶቻችን እናውቃለን? ታዲያስ ዛሬ እነዚህ የአንጀት ጥገኛ ትላትሎች እንዴት ሊመጡ ይችላሉ? መከላከያ መንገዳቸው ምንድነው? አጋጣሚ በውስጣችን የሚገኙ ከሆነ እንዴትስ ልንታከም እንችላለን? እንዴትስ ቅድመ ጥንቃቄ ማድረግ እንችላለን የሚለውን አጠር ያለ ውይይት ዛሬ አብረን እንወያያለን። ቆይታችሁን እስከ መጨረሻ ከኔ ጋር በማድረግ ተከታተሉ። ታዲያስ ጤና ይስጥልኝ የጤና ኬር ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይሄ በየሳምንቱ ስለ ጤናችን በተለያየ ርዕስ ዙሪያ ላይ የምንወያይበት ፕሮግራም ነው። ታዲያስ እንደተለመደው ለዛሬ የመወያያ ርዕስ ይሆነናል ብዬ ይዤላችሁ የቀረብኩት ስለ ኢንተስታይናል ፓራሳይት ወይም ደግሞ የአንጀት ጥገኛ ትላትሎች ዙሪያ ላይ እንወያያለን። ታዲያስ እነዚህ የአንጀት ጥገኛ ትላትሎች በተለምዶ የሚታወቀው አንጀታችን ውስጥ ብቻ ወይም ደግሞ ሆዳችን ውስጥ ብቻ የሚጎዱን ይመስላል። ነገር ግን በጣም ብዙ የሰውነት አካላችንን ሊጎዱ ይችላሉ። ከዛ መካከል አንዱ ሆዳችን ውስጥ ወይም ደግሞ ዳይጀስቲቭ ሲስተም የሚካሄድበት ሆዳችን ውስጥ ነው። እንደዛውም አንጀታችን ትንሹ አንጀትና ትልቁ አንጀት ውስጥ አእምሮአችን ላይ ጉበታችንን፣ የሰውነታችን ቆዳ፣ እንደዛውም መገጣጠሚያ ጡንቻችንን፣ የሰውነታችን ደም ሁሉ ሊመጡ ይችላሉና በጣም ብዙ የሰውነታችንን ክፍል ሊጎዱ ይችላሉ። የአንጀት ጥገኛ ትላትሎች በዋና ዋና ሁለት ቦታ አካፍለና ያለን እነሱም ሄለመንት እና ፕሮቶዛ ተብሎ ይታወቃሉ። ሄለመንት በሚለው ስር በጣም ብዙ ትላትሎች አይነቶች አሉ። እንደዛውም ፕሮቶዛ ስርም አንድ የተወሰኑ 3 ፓራሳይቶች ወይም ደግሞ የአንጀት ጥገኛ ትላትሎችን እናያለን። ቆይታችሁን እስከ መጨረሻ ከኔ ጋር በማድረግ ተከታተሉኝ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንደዚሁም ሐሳብ አስተያየት ካላችሁ በኮሜንት ስር ጻፉልኝ። አብረን እንወያያለን። ወደ ውይይቱ አብረን እንላለን። ታዲያስ እነዚህ የአንጀት ጥገኛ ትላትሎች ወይም ደግሞ ፓራሳይት በዋና ዋና ሁለት ቦታ እንከፍላለን ብለናል። ሄለመንትስ ተብሎ የሚጠሩ ዋና ዋና 4 የአንጀት ትላትሎች ናቸው። ከዛ መካከል አንደኛው አስካሪያሲስ ብለን የምንጠራው ነው፣ ወይም ደግሞ በሌላ ቋንቋ ወስፋት ተብሎ ይጠራል። አንዳንድ ቦታ ላይ በኦሮምኛ ማጋ ተብሎ ይጠራል። ታዲያስ ይሄ ትላትል በዋናነት የሚመጣበት ምክንያት ከንጽህና ጉድለት ሲሆን እስከ 85% የሚሆነው ምንም አይነት ምልክት አያሳይም። በተለይ በአንጀት ውስጥ የሚገኘው የትላትሉ መጠን በጣም ትንሽ ከሆነ ምንም አይነት ምልክት አያሳይም። ግን በጣም እየበዛና ምልክት እያሳየ ሲሄድ የተለያየ አይነት ምልክቶችን ማሳየት ይጀምራል። የመተንፈስ አቅምን ማሳጣት፣ ስንተነፍስ ትንፋሻችን ቁርጥ እንዲል ሊያደርግ ይችላል። እንደዛውም ደግሞ የሆድ ማበጥ፣ ሆድ እንዲነፋ ያደርጋል። እንደዚሁም ደግሞ በተጨማሪ በጣም ከፍተኛ የሆነ የሆድ ህመም ይኖረዋል ማለት ነው። በተጨማሪ የዚህ ትላትል መንስኤው የዚህን ትላትል እንቁላል ከተለያየ ነገሮች ጋር በተለይ ደግሞ ሽንት ቤት ተጠቅመን ስንመለስ ሊሆን ይችላል። እጃችን የተለያየ ቆሻሻ ሲነካካ ሳናውቅ እጃችን ሳንታጠብ ወደ አፋችን የሚገባ ከሆነ ዋና የሚከሰትበት ምክንያት በዚህ ነው። ለዚህ ትላትልም እንደ መድኃኒት የሚታዘዘው አልቤንዳዞል ወይም ደግሞ ሜቤንዳዞል እንደዛውም ደግሞ ሌቫሚሶል የሚባል መድኃኒትም አለ። እነዚህ መድኃኒቶች ለዚህ አስካሪያሲስ ወይም ደግሞ ለወስፋት የሚባል ትላትል የሚታዘዝ መድኃኒት ነው። ሁለተኛው የትላትል አይነት ሁክወርም ተብሎ ይጠራል። ታዲያስ ይሄ ሁክወርም በዋናነት የሚገኘው በአፈር ውስጥ ነው እና የእግራችንን ሶል ወይም ደግሞ ቆዳችንን በስቶ በመግባት ወደ ሰውነታችን ሊገባ ይችላል። እንደዛውም ደግሞ በተጨማሪ ከቆሸሸ ውሃ ውስጥ ይገኛል። ከንጽህና ጉድለት ከተለያየ ምክንያት ወደ ሰውነታችን ሊገባ ይችላል። ወደ ሰውነታችን ከገባ በኋላ ደማችንን በመምጠጥ ደማችንን ነው የሚመገበው ማለት ነው። ስለዚህ ከፍተኛ የሆነ ንጽህና መጠበቅ ያስፈልጋል። እንደዛውም ደግሞ ባዶ እግር ያለ መሄድ ጫማ ማድረግ ያስፈልጋል ማለት ነው። ሶስተኛው የትላትል አይነት ሂፕወርም ተብሎ ይጠራል። ይሄ ሂፕወርም በዋናነት በኮንታሚኔሽን ነው የሚመጣው ወይም ደግሞ ከቆሻሻ ነገር ንክኪ ነው የሚመጣው። ከአፈር ሊሆን ይችላል፣ እንደዛውም ከምግብ ሊሆን ይችላል። በብዛት እነዚህ ፓራሳይቶች
ወይም ደግሞ የአንጀት ጥገኛ ትላትሎች ከተለያየ ንክኪ ነው የሚመጡት። እነዚህ ኦርጋኒዝም ስለሆኑ ከተለያየ ቆሻሻ ንክኪ ነው የሚመጡት። በብዛት የነሱ መንስኤ ተመሳሳይ ነው እና በአጠቃላይ ንጽህናን በመጠበቅ እነዚህን ፓራሳይቶች እንደሞ ትላትሎችን ማስወገድ ይቻላል። ታዲያስ ይሄ ሂፖር በዋናነት የሚኖረው በትልቁ አንጀታችን ውስጥ ነው የሚራባውና አንጀታችንን ሊጎዳ ይችላል። አራተኛው የትላትል አይነት ቴፕወርም ወይም ደግሞ በተለምዶ ኮሶ ተብሎ የሚጠራ የትላትል አይነት ነው። ይሄ ትላትል በሆዳችን ውስጥ የሚራባና በዋናነት ምክንያት ሊሆን የሚችል የተለያዩ አይነት ጥሬ ስጋዎችን በመብላት ነው። የከብት ሊሆን ይችላል፣ የአሳና የተለያዩ አይነት የጥሬ ስጋ ስትበሉ ይሄ ትላትል በውስጣችሁ ሊራባ ይችላል። ይሄ ኮሶ ወይም ደግሞ ቴፕወርም የሚባለው በውስጣችሁ ሲኖር የተለያዩ አይነት ምልክቶችን ሊያሳይ ይችላል። ከፍተኛ የሆነ የሆድ ህመም ይኖረዋል። እንደዛው ደግሞ የዚህ ትላትል ሴግመንት ወይም ደግሞ ትሉ በሰገራ ውስጥ ሊታይ ይችላል። ኮሶ ታየኝ የሚባለው ብዙ ጊዜ እንደዚህ አይነት ምልክት ያሳያል፣ በሰገራ ውስጥ ሊታይ ይችላልና በተጨማሪ ደግሞ ይህ ትላትል በተለያየ የሰውነት ክፍል ውስጥ በመሰራጨት ሲሪየስ ሆነ ኮምፕሊኬሽን ሊያመጣ ይችላል፣ ደግሞ ችግር ሊያስከስት ይችላል ማለት ነው። እና ከፍተኛ የሆነ ጥንቃቄ ንጽህና መጠበቅ ያስፈልጋቸዋል። እነዚህ የአንጀት ትላትል ሲባሉ ቀለል ተብሎ ነው የሚታዩት፣ ነገር ግን በጣም ከፍተኛ የሆነና ውስብስብ የሆነ ችግሮችን ያስከትላሉ። ብዙ ጊዜ የኛ ሰው የሚያውቀው ሆዴን አመመኝ ሆድ ውስጥ ብቻ ነው ምልክት የሚናገረው። ነገር ግን የተለያየ አይነት የራስ ምታት ሊሆን ይችላል፣ ድርቀት ሊሆን ይችላል፣ እንደዛም ተቅማጥ ሊሆን ይችላል፣ ዝም ብሎ ማቅለሽለሽ፣ እንደዚህ ምራቅ ማለት፣ ሆድ መንፋት፣ የምግብ ማስጠላት፣ የኪሎ መቀነስ፣ የተለያየ አይነት ምልክቶች ሲታዩ የፓራሳይቶች ምልክቶች ናቸውና መመርመርና መታየት ያስፈልጋቸዋል ማለት ነው። በዋናነት ደግሞ የምናየው ሁለተኛው የፓራሳይት አይነት ወይም ደግሞ ሲንግል ሴል ኦርጋኒዝም ተብሎ ይታወቃሉ፣ ፕሮቶዞዋ የሚባለው ማለት ነው። እነዚህ ጃርዲያ ላምቢሊያ፣ ኢንታ አሜባ ሂስቶሊቲካ ተብሎ የሚጠሩ ፓራሳይቶች አይነቶች አሉ። ሌላው ሶስተኛው ደግሞ ክሪፕቶስፖሪዲየም ተብሎ የሚጠራ የፓራሳይት አይነት ነው። ታዲያ ይሄ ጃርዲያ ላምቢሊያ ብለን የምንጠራው የትላትል አይነት ንጹህ ካልሆነ ውሃ የሚመጣ ሲሆን የተለያዩ የሰውነት ክፍሎችን ይጎዳል። ከዛ መካከል አንዱ አንጀትን ነው። እንደዛም ደግሞ ጮንጋራችንን ሊያቆስልን ይችላል። የእግራችን መገጣጠሞች፣ ሰውነታችን መገጣጠሞች ሊጎዳ ይችላል። አርትራይተስ ብለን የምንጠራው እንደዛ አይነት ችግር ሊያመጣ ይችላል ማለት ነው። ብዙ ጊዜ በተለምዶ ቅድም እንዳልኳችሁ ሆድ ውስጥ ብቻ ችግር የሚያመጣ ይመስለናል። ነገር ግን በብለድ ስትሪም ወይም ደግሞ በደም ስር ውስጥ በመሄድ በመዘዋወር እነዚህ ትላትሎች የተለያዩ የሰውነት ክፍላችንን ሊጎዱ ይችላሉ ማለት ነው። ሁለተኛው ኢንታ አሜባ ሂስቶሊቲካ ወይም ደግሞ አሜባ ብለን የምንጠራው ነው። ከተለያየ ንክኪ ከውሃ ሊሆን ይችላል፣ ከኮንታሚኔትድ ከሆነ ምግብ ሊሆን ይችላል፣ ከተለያየ ንጹህ ካልሆነ ነገር የሚመጣ ሲሆን የተለያዩ የሰውነታችን ክፍል ይጎዳል። ከዛ መካከል አንዱ ሆዳችንን ወይም ደግሞ አንጀታችን፣ እንደዛውም አእምሮአችንን፣ ጉበታችንን፣ በተለይ ጉበታችንን በጣም ሊጎዳ ይችላል። ይሄን ሁሉ አውቃችሁ ንጽህና መጠበቅና ራሳችሁን ኬር ማድረግ ያስፈልጋችኋል ማለት ነው። ታዲያ ይሄ አሜባ የተለያዩ አይነት ምልክቶች አለው። ከዛ መካከል አንዱ ማስቀመጥ ሊሆን ይችላል፣ የሆድ ህመም፣ እንደዚሁም ደግሞ ማቅለሽለሽ፣ ወደ ላይ የማለት፣ በተጨማሪ ደግሞ የሰውነት ኪሎ መቀነስ ሊኖር ይችላል ማለት ነውና እንደዚህ አይነት ነገሮች ሲኖሩ ቶሎ ብላችሁ መታየት መመርመር ያስፈልጋችኋል ማለት ነው። ሶስተኛው የፕሮቶዞዋ ትላትል አይነት ክሪፕቶስፖሪዲየም ተብሎ የሚጠራ ነው። ይሄ ትላትል አይነት ንጹህ ካልሆነ ውሃ ውስጥ የሚገኝና በዛ ምክንያት ሊያጠቀን የሚችል ነው ማለት ነው። ታዲያስ እንደ አጠቃላይ የሁሉንም የትላትል አይነቶችን አንድ ላይ ይዘን ስናይ እነዚህ ትላትሎች ምን አይነት ምልክቶችን ሊያሳዩ ይችላሉ ብለን አንድ ላይ ሰብሰብ አድርገን ስናይ አንደኛው ቅድም እንዳልኳችሁ የሆድ ህመም፣ ከፍተኛ የሆነ የሆድ ህመምና ቁርጠት ሊኖር ይችላል። የማስቀመጥ ወይም ደግሞ የሆድ ድርቀት ያስከትላሉ። እንደዛውም ደግሞ ማቅለሽለሽ፣ ወደ ላይ ማለት፣ የሰውነት ኪሎ የመቀነስ፣ ድካም ማለት፣ የማላብ ስሜት
ይኖራል። እንደዛውም ደግሞ ቴፕወርም እንዳልነው ቅድም ወይም ደግሞ የኮሶትል ሰገራ ላይ ሊታይ ይችላል ማለት ነው። እንደዚህ አይነት ነገሮች ይኖራሉ። በተጨማሪ ደግሞ ፊንጢጣ ጫፍ ላይ የማሳከክ ችግር ሊኖር ይችላል። እቺ ደግሞ ፒንወርም ተብላ ትጠራለች። ከዛ ምክንያት የተነሳ ፊንጢጣ ጫፍ ላይ የማሳከክ ምልክቶች ሊኖሩ ይችላሉ። እነዚህ ፓራሳይቶች መኖር ያለ መኖራቸው የሚታወቀው የተለያየ አይነት ዲያግኖሲስ በማድረግ ወይም ደግሞ ምርመራዎችን በማድረግ ነው። ከዛ መካከል አንዱ የሰገራ ምርመራ፣ የደም ምርመራ እንደዛም ደግሞ የኢንዶስኮፒ እና የኮሎኖስኮፒ ምርመራዎች ይደረጋሉ። እነዚህ ምርመራዎች ግን ሬር ናቸው። ብዙ ጊዜ በዚህ መልኩ ምርመራ አይደረግም። ሌላው በኢሜጂንግ ነው። ልክ እንደ አልትራሳውንድ፣ ሲቲ ስካን ምርመራዎች እንዳስፈላጊነቱ የሚታዩበት የምርመራ አይነት ነው። ታዲያስ እነዚህ ትላትሎች ሲኖሩ ሕክምና የሚደረጉበት መንገዶች የተለያዩ አይነት መድኃኒቶችን በመውሰድ ነው። ከዛ መካከል አንዱ አንቲፓራሳይት መድኃኒቶች ልክ እንደ አልቤንዳዞል ወይም ደግሞ ሜቤንዳዞል የሚባሉ መድኃኒቶች ይሰጣሉ። እነ ፕሪዘኳንቲል ተብለው የሚጠሩ መድኃኒቶች አሉ። እነዚህ መድኃኒቶች ልክ ቅድም እንዳልነው ለአስካራይሲስ ወይም ደግሞ ለወስፋት፣ ለቴፕወርም የሚባሉ ወይም ደግሞ ለወስፋት ትል የሚሰጥ የመድኃኒት አይነቶች ናቸው። ሌላው እነ ሚትሪንዳዞል ወይም ደግሞ ቲኒዳዞል ተብሎ የሚጠሩ መድኃኒቶች አሉ። እነዚህ መድኃኒቶች ደግሞ ለአሜባና ለጃርዲያ የሚታዙ መድኃኒቶች ናቸው ማለት ነው። በተጨማሪ ቅድም ያልኳችሁ መጨረሻ ላይ ክሪፕቶስፕሬዲየም ተብሎ የሚጠራ ትላትል አለ። ያ ትላትል በምርመራ ላይ ከተገኘ ኒታዞክሳናይድ የሚባል መድኃኒት አለ። ይሄ መድኃኒት ይታዝላቸዋል ማለት ነው። ታዲያ ይሄ የሚደረገው ወይም ደግሞ እነዚህ መድኃኒቶች የምትወስዱት ዝም ብላችሁ መድኃኒት ቤት ወይም ደግሞ ፋርማሲ ሄዳችሁ መግዛት ሳይሆን የተለያየ አይነት ፓራሳይት ስላለ የትኛው ፓራሳይት ነው ወይም ደግሞ የትኛው የትላትል አይነት ነው በውስጣቸው የተገኘው የሚባለው ከታወቀ በኋላ በምርመራ ከታየ በኋላ ነው እነዚህ መድኃኒቶችን መውሰድ ያለባችሁ። ዝም ብላችሁ ሆዳችሁን ስለነፋችሁ ወይም ደግሞ ስላቅለሸለሻችሁ ብድግ ብላችሁ ከመድኃኒት ቤት መድኃኒት ገዝታችሁ መውሰድ የለባችሁም። የዛ መድኃኒት ጎንዮሽ ጉዳት ደግሞ የጨንጓራ ቁስለት ወይም ደግሞ የጉበት ህመምም የተለያየ አይነት ጎንዮሽ ጉዳት ስላላቸው የተለያየ አይነት ችግሮች ሊያመጣባችሁ ይችላል ማለት ነው። ስለዚህ መድኃኒት ከመውሰዳችሁ በፊት ጥንቃቄ ማድረግ፣ ቀድማችሁ ምርመራ ማድረግ ያስፈልጋችኋል ማለት ነው። ሌላው ሰፖርቲቭ ኬር የሚባል አለ። ይሄ ሰፖርቲቭ ኬር ማለት ቅድም ያልናቸው ፓራሳይቶች ወይም ደግሞ ትላትሎች የተለያየ ጉዳት እናንተ ላይ ካደረሱ፣ ለምሳሌ ከፍተኛ የሆነ ተቅማጥ፣ ከፍተኛ የሆነ ወደ ላይ ማለት ካለ ወይም ደግሞ ከፍተኛ የሆነ የሰውነት መቀነስ ካለ ዲሃይድሬሽን እንዳያጋጥማችሁ ወይም ደግሞ በሰውነታችሁ ውስጥ የሚገኘው የፈሳሽ መጠን ከቀነሰ እንዳትጎዱ፣ ለከፋ ችግር እንዳትጋለጡ ፍሉድ ወይም ደግሞ ፈሳሽ በግሉኮዝ መንገድ ይሰጣችኋል። እሱ እንደ ሰፖርቲቭ ኬር ተብሎ ይጠራል። ሁለተኛው ደግሞ ኒውትሪሽናል ሰፖርት ነው። ይሄ ማለት ኒውትሪሽን ማለት አመጋገብ ነው። ስርዓተ አመጋገብ፣ የተመጣጠነ ምግቦችን መውሰድ፣ ጥሩ ንጥረ ነገር በውስጣቸው የሚገኝ ምግቦችን በመውሰድ ራሳችሁን መጠበቅና ወደ ነበረው ጤንነታችሁን እንድትመለሱ እንዲያግዛችሁ ነው ማለት ነው። ሌላው ይሄ በሽታ እንዳይኖር ቀድማችሁ ቅድመ ጥንቃቄ ማድረግ ያለባችሁ ነገር ምንድነው? የመጀመሪያው እጃችሁን በሳሙና መታጠብ። ወደ ሽንት ቤት ከመሄዳችሁ በፊትም ከሽንት ቤት ከተመለሳችሁ በኋላ እጃችሁን በደንብ መታጠብ አለባችሁ። አንዱ እሱ ነው። ስፔሻሊ ከሽንት ቤት በኋላ እንደዛው ደግሞ ምግብ ልትበሉ ስትሉ እጃችሁን በደንብ በሳሙና መታጠብ ያስፈልጋችኋል። እንደዛውም ንጹህ ውሃ መጠጣት፣ የታከመ ውሃ ጋር ሊሆን ይችላል። የታከመ ውሃ መጠቀም ያስፈልጋችኋል። የምትበሉትን ምግብ ለምሳሌ ስጋ ከሆነ በደንብ ኩክ ማድረግ፣ በደንብ ማብሰል ያስፈልጋችኋል። ከጉሊት የምትገዙት የተለያዩ አይነት ፍራፍሬዎች፣ አታክልቶች፣ የተለያዩ ጎመን ሊሆን ይችላል፣ የተለያዩ ቅጠላቅጠል አይነቶች አሉ። እነዛ ደግሞ የት ተመርተው እንደመጡ ስለማይታወቅ እነሱን በደንብ አድርጋችሁ ከዘፈዘፋችሁ በኋላ ማጠብ ያስፈልጋችኋል።
ሌላው መጨረሻ ላይ የምላችሁ ቅድም እንዳልኳችሁ በቆዳ በስቶ የሚገባ የተለያየ አይነት ትላትል አለ። ባዶ እግራችሁን መሄድ የለባችሁም። ጫማ አድርጋችሁ መጓዝ ያስፈልጋችኋል ማለት ነው። እና በመጨረሻ ልላችሁ የምፈልገው የአንጀት ትላትል ሲባል ወይም ደግሞ የአንጀት ጥገኛ ትላትሎች እነዚህ ፓራሳይቶች በጣም ከፍተኛ የሆነ ኮምፕሊኬቲቭ የሆነ ችግር ሊያመጡ ስለሚችሉ ቶሎ መታየት መመርመር በየጊዜው አልፎ አልፎ መድኃኒት መውሰድ ከታያችሁ በኋላ ጤንነታችሁን መጠበቅ ያስፈልጋችኋል ማለት ነው። ችላ ብላችሁ እንደ ቀላል ማየት የሌለባችሁ ነገር ስለሆነ በደንብ መታየትና ራሳችሁን መጠበቅ ያስፈልጋችኋል ማለት ነው። ታዲያ ስለዛሬ ስለ አንጀት ጥገኛ ትላትሎች ወይም ደግሞ ፓራሳይት አጠር አድርጌ ያዘጋጀሁላችሁ ፕሮግራም ይሄን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ ሰላም ሁኑ። በድጋሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑላችኋለሁ። ቸር ሰንብቱ።